በዓለማችን ላይ ከተካሄዱ ጦርነቶች ረጅሙ ጦርነት ይህ ነው። በዓለማችን ላይ ከጥንት ጊዜ ጀምሮ በተለያዩ ምክንያቶች በርካታ ጦርነቶች ቢካሄዱም ሁሉም ጦርነቶች ግን በርዝመቱ ተወዳዳሪ የሌለው በታሪክ የመቶ ዓመታት ጦርነት እየተባለ የሚጠራውና በእንግሊዝና በፈረንሳይ መካከል የተካሄደው ረጅሙ ጦርነት ነው። ይህ ጦርነት እንደ አውሮፓውያን አቆጣጠር ከ1337 እስከ 1453 ዓ.ም የተካሄደ ሲሆን ጦርነቱ የተቀሰቀሰበት ምክንያት በእንግሊዝና በፈረንሳይ ነገስታቶች መካከል የተከሰተው የዙፋን ግዛት ይገባኛል ውዝግብ ነው። ጦርነቱ 116 ዓመታትን ከፈጀ በኋላ በታሪክ ብላክ ዴዝ ወይም ደግሞ ጥቁር ሞት ተብሎ በሚጠራው ክስተት መፈጠርና በሌሎች ምክንያቶች ቆመ። በመቶ ዓመታቱ ጦርነት አንድ እንግሊዞች ፈረንሳይን ወረው ሲይዙ፣ በሌላ ጊዜ ደግሞ ፈረንሳዮች አሸንፈው እንግሊዝን ይይዙ ነበር። በስተመጨረሻ ግን ፈረንሳዮቹ እንደ አውሮፓውያን አቆጣጠር በ1415 ዓ.ም በአጊንኮርት ጦርነት ከደረሰባቸው ሽንፈት አገግመው የተለያዩ የውጊያ አውደ ግንባሮች ድል እየቀናቸው መጣና በስተመጨረሻም በ1453 የካስቲሊዮን ጦርነት እንግሊዞችን አሸንፈው ከግዛታቸው ጠራርጎ አስወጡ። በዚህ ድል ዣን ዳአርክ የተባለች ሴት ተዋጊ ትልቅ አስተዋጽኦ ማበርከቷ ይነገራል። በዚህ ጦርነት ከ2.3 እስከ 3 ሚሊዮን የሚደርሱ ሰላማዊ ሰዎችና ወታደሮች መሞታቸው ይነገራል። በስተመጨረሻም በፈረንሳይ ድል አድራጊነት ጦርነቱ ቢደመደምም ረጅም ዓመታትን የፈጀ ጦርነት ተብሎ በዓለም የታሪክ ድርሳናት ተጽፎ ተመዝግቦ ይገኛል። እዚህ አይነት አስደናቂ የዓለምና የሀገራችን ታሪኮች እንዲደርሷችሁ ፎሎ ማድረግ እንዳትረሱ።